ሰላም ሰላም ተማሪዎች እንኳን በሰላም ወደ ቻናላችን መጣችሁ። ዛሬ ሁለተኛ ፓርት ቻፕተር 5 የ11ኛ ክፍል ትምህርት እንጀምራለን። ትምህርቱ ስለ ሂት ካፓሲቲ እና ስለ ስፔሲፊክ ሂት ካፓሲቲ ነው። ምንድነው ልዩነታችሁ? ሂት ካፓሲቲ ስንል ስፔሲፊክ ሂት ካፓሲቲ ስንል ምንድነው እዚህ ጋር ልዩነታቸው የሚለውን ከዛ ዲቴይል እያብራራን እንሄዳለን። ከሂት ካፓሲቲ እንጀምር። different substance respond to heat in different ways። አሁን ሰብስታንሶች ሂትን አብዞርብ በሚያደርጉበት ሰዓት ወይ ደግሞ ሲቀበሉ ሲሰጡ in different way ነው ማለት ነው። for example if a metal plate is placed in bright sun on hot day it may become hotter than the surrounding። አሁን ብረት ፀሐይ ውስጥ ስናስቀምጥ ቀን ላይ ቶሎ ሂትን አብዞርቭ የማድረግ አቅም አለው። እዚህ ጋር ከሰራውንዲንግ ራሱ የሚበልጥ ሂት አብዞርቭ ያደርጋል ማለት ነው። ሶ an equal mass of water under the same sun exposure will be colder than metal። ለምሳሌ ውሃና ሜታልን እዚህ ጋር ይሄ ሜታል ቢሆንና እዚህ ውስጥ ደግሞ ውሃ አለ ብለን ብናስብ ከዛ እዚህ ጋር ሁለቱንም አንድ ላይ ፀሐይ ውስጥ ብናደርገው የትኛው ነው ቶሎ የሚሞቀው? ብረቱ ነው ማለት ነው። ይሄኛው ውሃው ትንሽ ይቆያል። ሶ an equal mass of water under the same exposure will be colder than the metal. This means that water has a higher specific heat capacity. So water has what? A higher specific heat capacity. So እዚህ ጋር metal has low specific heat capacity than water. So different materials heat up at different rates. Metal often heat faster than their surrounding. So አሁን እዚህ ጋር ሜታል ለምንድን ነው ቶሎ የሚሞቁት? they have low heat capacity። ሂት ካፓሲቲያቸው ትንሽ ነው ማለት ነው። ከውሃ ጋር ስናነጻጽረው የውሃ በጣም ትልቅ ነው ማለት እንችላለን። ስለዚህ አንዳንድ ቦታ ላይ ለዚህ ነው አሁን እንደ ኩላንት የምንጠቀመው ለዚህ ነው ማለት ነው። ዋተርን እንደ ኩላንት እንጠቀማለን። ለምንድን ነው እንደዛ የምናደርገው? ሂት ካፓሲቲው በጣም ትልቅ ስለሆነ እዚህ ጋር ሂት ካፓሲቲው ትልቅ ከሆነ ሂትን ቶሎ አብዞርብ አያደርግም ማለት ነው። ቶሎ አይሞቅም። ስለዚህ ሂቱን አብዞርብ የማድረግ አቅም ስላለው እንደ ኩላንት እንጠቀማለን ዋተርን። the other one water has higher heat capacity than metal, then it requires more heat to raise this temperature by 1 degree Celsius. So it requires more heat. ብዙ ሂት ይፈልጋል። ቴምፕሬቸሩን ለመጨመር ብዙ ሂት ይፈልጋል። ሜታልን ስንወስደው ግን ትንሽ ሙቀት ካገኘ ቶሎ ይግላል ማለት ነው። ሶ consequently two objects made up of the same material but with different mass, they are the same material but they have different masses they will have what? different heat capacity። ለምሳሌ ተመሳሳይ የሆነ ኦብጀክት ማሳቸው ዲፍረንት ከሆነ የተለያየ ማስ ቢኖራቸው እና ከዛ አንድ ላይ ኮምፔር ስናደርጋቸው የትኛው ነው ሁለቱም የተለያየ ስፔሲፊክ ሂት ካፓሲቲ ይኖራቸዋል። ሁለቱም የተለያየ ሂት ካፓሲቲ ነው የሚኖራቸው። ያ ማለት ምን ማለት ነው? እዚህ ጋር አንድ ኦብጀክት ሂት ካፓሲቲው ምን ላይ ዲፔንድ ይሆናል እንለው ማለት ነው? ማስ ላይ ዲፔንድ ሊሆን ነው ማለት ነው። ሶ this is because heat capacity is the property of an object. It is a property of an object. heat capacity. Heat capacity is a property of an object. Then heat capacity of an object, since it is the property of an object, it depends on two things. The first one is property of the object. Property of the object ላይ ዲፔንድ ይሆናል። ሁለተኛ it is mass. ማሱ ላይ ዲፔንድ ይሆናል።
ስለዚህ ሁለት ነገር እዚህ ጋር አለ። አሁን የተለያየ ማስ ያለው ኦብጀክት ወስደን የተለያየ ማስ አለው ብለን ብናስብ ይችኛዋ ትንሽ ማስ አላት ብለን ብናስብ ከዛ ተመሳሳይ ኦብጀክት ቢሆኑና ከዛ እዚህ ጋር ተመሳሳይ ማሳቸው ተመሳሳይ ስላልሆነ ብቻ ሊኖራቸው የሚችለው ሂት ካፓሲቲ የተለያየ ይሆናል ማለት ነው። ስለዚህ ሂት ካፓሲቲ አንደኛ ፕሮፐርቲ ኦፍ ኦብጀክት ላይ ዲፔንድ ይሆናል፣ ሁለተኛ ደግሞ ማስ ላይ ዲፔንድ ይሆናል ማለት ነው። ሶ ሌት አስ ቴክ ኮንሲደር ቱ ታንከርስ አንዱ 10 ኪሎ ሊትር ቢኖረው እና አንዱ ደግሞ 10 ሊትር ብቻ ቢኖረው ዳር ፊልድ ዊዝ ፒውር ዋተር አት ደ ሴም ቴምፕሬቸር። እዚህ ጋር ማወቅ ያለባችሁ ማሳቸው የተለያየ ነው ማለት ነው። ሶ ኢፍ ዘ ቱ ታንከርስ አር ሰብጀክት ቱ ደ ሴም ኢንፑት ኦፍ ሂት ኤነርጂ በት እዚህ ጋር ሂት ኤነርጂያችሁ ተመሳሳይ ነው። እዚህ ጋር ምናቸው ብቻ ነው የተለያየው? ማሳቸው ብቻ። then because of it is much larger mass the 10 kiloliter water has larger heat capacity than 10 ሊትር ዋተር። እዚህ ጋር አሁን ኮምፔር ስናደርገው ሂት ካፓሲቲያቸውን ኮምፔር ስናደርገው 10 ኪሎ ሊትር ያለውና 10 ሊትር ብቻ ያለው ኮምፔር ስናደርገው ትልቅ ማስ ያለው እዚህ ጋር ማሱ ትልቅ ከሆነ ስፔሲፊክ ሂት ካፓሲቲውም ትልቅ ይሆናል ማለት ነው። ሃይ ነው የሚሆነው ትልቅ ማስ ካለው። ትንሽ ማስ ካለው ደግሞ ስፔሲፊክ ሂት ካፓሲቲው ስሞል ነው የሚሆነው ማለት ነው። ስለዚህ የትኛው ነው ቶሎ ሂት የሚቀበለው? ትልቅ ማስ ያለው ሳይሆን ትንሽ ማስ ያለው ይሆናል ማለት ነው። ሶ ዲስ ሰጀስት ዛት ሂት capacity of an object depend not only on the property of the object, it depend on the mass of the object. ስለዚህ ማሱ ላይ ዲፔንድ ይሆናል። ሶ because of this much larger mass 10 ኪሎ ሊትር ዋተር has larger heat capacity than 10 ሊትር ዋተር። እዚህ ጋር ይሄኛው ስለሚበልጠው ትልቅ ሂት ካፓሲቲ ይኖረዋል፣ ይሄኛው ደግሞ ትንሽ ሂት ካፓሲቲ ይኖረዋል። ሶ ዲስ ሾው ዛት ሂት ካፓሲቲ ዲፔንድ ኦን ማስ። እዚህ ጋር ማስ ላይ ዲፔንድ እንደሚሆን በደንብ ማወቅ አለባችሁ ማለት ነው። ስለዚህ ሂት ካፓሲቲ ሁለት ነገር ላይ ዲፔንድ ይሆናል። የመጀመሪያ the property of an object፣ ሁለተኛ it is mass። so therefore we require defining a quantity that is called specific heat capacity which depend only on the property of substance። አሁን ማስ ላይ ዲፔንድ የማይሆነው ፕሮፐርቲ ኦፍ ሰብስታንስ ላይ ብቻ ዲፔንድ የሚሆነው ዲፋይን ማድረግ ይኖርብናል ማለት ነው። ምክንያቱም ከዛ የተለየ ነገር ምን ልናስብ እንችላለን? ፕሮፐርቲ በተመሳሳይ ፕሮፐርቲ ኦፍ ሰብስታንስ እና ፕሮፐርቲ ኦፍ ሰብስታንስ ላይ እና ማስ ላይ ዲፔንድ የሚሆነው እዚህ ጋር ሁለት ካፓሲቲ ነው ብለናል። ከዚህ ውጭ ደግሞ ፕሮፐርቲ ኦፍ ሰብስታንስ ላይ ብቻ ዲፔንድ የሚሆነው ደግሞ ስፔሲፊክ ሂት ካፓሲቲ ናው ዊ አር ጎይንግ ቱ ስፔሲፋይ ልናደርግ ነው ማለት ነው። ስለዚህ ማስ የሚለውን ካንስል ልናደርግ ማስ አያስፈልግም ማለት ነው እዚህ ጋር። ስለዚህ ምን ላይ ብቻ ዲፔንድ የሚሆነው ነው? ስፔሲፊክ ሂት ካፓሲቲ ኢት ዲፔንድ ኦንሊ ኦን ዘ ፕሮፐርቲ ኦፍ ዘ ሰብስታንስ። ሶ ሂት ካፓሲቲ ኢዝ ዲፋይንድ አስ። ስለዚህ ሂት ካፓሲቲን እንዴት ነው ዲፋይን የምናደርገው? ሂት ካፓሲቲ ኢዝ ዲፋይንድ አስ አማውንት ኦፍ ሂት required to change the temperature of a given amount of matter, by 1 degree centigrade or by 1 Kelvin ማለት እንችላለን። እዚህ ጋር ሂት ካፓሲቲን ዲፋይን ስታደርጉ ማስ ላይ ዲፔንድ ስለሚሆን እንዴት ብለን ነው ዲፋይን የምናደርገው? it is the amount of heat required to change the temperature of a given amount of matter ነው የምንለው 2 ኪሎግራም 3 ኪሎግራም 4 ኪሎግራም አንለም። ጊቨን አማውንት ኦፍ ማተር ባይ 1 ዲግሪ ሴልሺየስ የተሰጠን አማውንት ኦፍ ማተርን ባይ 1 ዲግሪ ሴልሺየስ ሊጨምር የሚችለው ሂት መጠን ምን ብለን እንጠራለን ማለት ነው? ሂት ካፓሲቲ ብለን እንጠራለን። ሶ ሂት ካፓሲቲ ኦር አንዳንዴ ምን ብለን እንጠራለን? ተርማል ካፓሲቲ ኢዝ አቢሊቲ ኦፍ ኤ ቦዲ ቱ አብዞርብ ዋት ሂት ማለት እንችላለን። እዚህ ጋር ፊዛቢሊቲ ማስ ላይ ዲፔንድ ይሆናል ብለናል። ከዛ የተለያየ ኦብጀክቶች
ለሂት ሪስፖንስ ሲሰጡ በተለያየ መንገድ ሪስፖንስ ይሰጣሉ ብለናል። ስለዚህ እዚህ ጋር ሂት ካፓሲቲ ማለት it is ability of a body to absorb what heat ማለት ነው እንችላለን። so it is ability of an object so ስለዚህ እንዴት ካልኩሌት ማድረግ እንችላለን? c is equals to c ካፒታል is equals to q over change of t ማለት እንችላለን። q over q ምንድናት? heat transferred to the object change of t change in temperature of an object ነው። c is heat capacity of the object ማለት እንችላለን። so እዚህ ጋር SI unit of ሂት ካፓሲቲ ጁል ፔር ከልቪን ነው ማለት ነው። ለምን ሂት ኢዝ ሜጀርድ ባይ ጁል ቴምፕሬቸር ኢዝ ሜጀርድ ባይ ከልቪን ሶ ጁል ፔር ከልቪን ማለት እንችላለን። እዚህ ጋር ዋን ጁል ፔር ከልቪን ማለት ከማን ጋር እኩል ሊሆን ይችላል? ዋን ጁል ፔር ዲግሪ ሴንቲግሬድ ጋር እኩል ሊሆን ይችላል። እዚህ ጋር ቼንጅ ስለምንል ቼንጅ ኦፍ ቴምፕሬቸር ስለምንል ቼንጅ ኦፍ ቴምፕሬቸር በከልቪን እና በዲግሪ ሴልሺየስ እኩል ናቸው። ቼንጁ ስንወስዶ እኩል ናቸው ማለት እንችላለን። ስለዚህ ይችኛዋ ከልቪን ከዲግሪ ሴልሺየስ ጋር እኩል ናት ማለት ነው። ሶ ሌላ ሁለተኛ ስፔሲፊክ ሂት ካፓሲቲ ነው። ቀደም ምን ብለናል? ስፔሲፊክ ሂት ካፓሲቲ ኢዝ ካፓሲቲ ዊች ዲፔንድ ኦን ኦንሊ ዘ ፕሮፐርቲ ኦፍ አን ኦብጀክት ብለናል። ሶ ቀደም ሂት ካፓሲቲን ዲፋይን ስናደርገው እንዳትረሱ for a given amount of substance ቴምፕሬቸር ሬዝ የሚደረገው በ1 ዲግሪ ሴልሺየስ ወይ ደግሞ በ1 ከልቪን ነው። ስለዚህ ያ እንዲፈጠር የሚያደርገው የሂት አማውንት ኦፍ ሂት ሪኳየርድ የሚያስፈልገው የሂት መጠን ሂት ካፓሲቲ ብለን እንጠራለን። ስፔሲፊክ ስናደርገው ግን ስፔሲፊክ ሂት ካፓሲቲ ስንለው it is amount of heat absorbed or released እዚህ ጋር absorbed or released ነው የምንለው by 1 kilogram of an object to change its temperature by 1 Kelvin ማለት እንችላለን። እዚህ ጋር this amount of heat absorbed አንዳንዴ absorbed የምንለው ለምሳሌ እዚህ ጋር ሶሊድ ወይ ደግሞ አይሲ ብንለው let's say ቴምፕሬቸሩ -10 ዲግሪ ሴልሺየስ ነው ብንል ከዛ ወደ 100 ዲግሪ ሴልሺየስ ከፍ እንዲል ከፈለኩ ሂትን አብዞርቭ ማድረግ አለበት። እዚህ ጋር ያለው እዚህ ቴምፕሬቸር ላይ ያለው አይሲ ሂትን አብዞርቭ ማድረግ አለበት። ሶ አብዞርቭ በዚህ ሰዓት ስፔሲፊክ ሂት ካፓሲቲን እንዴት ነው ዲፋይን የምናደርገው? the amount of heat absorbed by 1 kilogram of IC to change its temperature by 1 degree Celsius is specific heat capacity ብለን ማስቀመጥ እንችላለን። ሪሊዝድ ሲሆንስ ለምሳሌ አይሲው ወደ ውሃ ተቀይሮ 100 ዲግሪ ሴልሺየስ ላይ ከደረሰ በኋላ ወደ ኋላ እንዲመለስ ብናደርገው ከዚህ ወደ ኋላ እንዲመለስ ብናደርገው ሪሊዝ እያደረገ ነው የሚመጣው። ስለዚህ በዚህ ጊዜ ደግሞ the amount of heat released by 1 kilogram of an IC to change its temperature by 1 degree Celsius is what we call specific heat capacity ብለን እናስቀምጣለን። ሶ specific heat capacity እዚህ ጋር ማወቅ ያለባቸው ምንድን ነው? እዚህ ጋር ሲ ስንል q ኦቨር ኤም ታይምስ ቼንጅ ኦፍ ቲ ነው። እዚህ ጋር ማስ ስንት እየወሰን ነው? 1 ኪሎ ግራም እየወሰን ነው። ከዛ ቼንጅ ኦፍ ቲ ደግሞ ቴምፕሬቸር ሬይዙ 1 ዲግሪ ሴልሺየስ እየወሰን ነው። እዚህ ጋር 1 ዲግሪ ሴልሺየስ እየወሰድኩ ወይ ደግሞ 1 ከልቪን ማለት እንችላለን። 1 ከልቪን እየወሰድኩ አሁን እነዚህ ዋጋ እዚህ ጋር ስናስገባ ስፔሲፊክ ሂት ኢዝ ዘ ሴም ቱ ኪው ማለት እንችላለን። ሶ ስለዚህ ምን እንላለን? ኪው amount of heat ነው የምንለው። amount of heat required to raise what 1 kilogram of to raise the temperature of an object by 1 degree Celsius of what 1 kilogram mass እንላለን። እዚህ ጋር ማሳችን 1 ኪሎግራም መሆን አለበት። ከዛ ቴምፕሬቸር ሬይዙ 1 ኬልቪን ወይ ደግሞ 1 ዲግሪ ሴልሺየስ መሆን አለበት ማለት ነው። ሶ the SI unit of specific heat capacity joule per ኪሎግራም ዲግሪ ሴልሺየስ ወይ ደግሞ ጁል ፔር ኪሎግራም ከልቪን ማለት እንችላለን። ሶ ሌት አስ ሶልቭ ዲስ ኤግዛምፕል። እቺን ኤግዛምፕል እንያት። እዚህ ጋር ሌትስ ሴይ ካልኩሌት ዘ ሂት ኤነርጂ ትራንስፈርድ ኢፍ ዘ ቴምፕሬቸር ኦፍ እዚህ ጋር ማሱ ተሰጥቶናል። ማሱ ስንት ነው? 600 ግራም ነው። እቺኛዋ 0.6 ኪሎ ግራም ነው ማለት ነው።
ዘን ሌላ ቲ ኢኒሻል ተሰጥቶናል። ስንት ነው? 20 ዲግሪ ሴልሺየስ ተሰጥቶናል። ቲ ፋይናል ስንት ነው? 100 ዲግሪ ሴልሺየስ ተሰጥቶናል። ከዛ ስፔሲፊክ ካፓሲቲ ኦፍ ሊድ ስንት ነው? እሱ 128 ጁል ፔር ኪሎግራም ከልቪን ተሰጥቶናል። ከዛ የተጠየቅነው ምንድን ነው? አማውንት ኦፍ ሂት ኪው ነው የተጠየቅኩት ማለት ነው። ሶ ኪውን እንዴት ነው ካልኩሌት የምናደርገው? ኪው ኢዝ ኢኳልስ ቱ ኤም ሲ ታይምስ ቼንጅ ኦፍ ቲ ማለት እንችላለን። ለምን ቅድም ምን ብለናል? ሲ ኢዝ ኢኳል ቱ ኪው ኦቨር ኤም ታይምስ ቼንጅ ኦፍ ቲ ስላልነው ሶ እዚህ ጋር ኪው ስንል ኪው ኢዝ ኢኳልስ ቱ ማሳችን 0.6 ኪሎ ግራም ነው። ከዛ ስፔሲፊክ ካፓሲቲው 128 ጁል ፔር ኪሎግራም ከልቪን ነው። ከዛ ቴምፕሬቸር ቼንጁ ፋይናል ማይነስ ኢኒሻል ስለምናደርገው 100 ሲቀነስ 20 በአጠቃላይ 80 ከልቪን ይሆናል ማለት ነው። ሶ ይሄንን ስናባዛ ስንት ነው የምናገኘው? ወደ 6144 ጁል ይሆናል ማለት ነው። ስለዚህ ማሳችን 600 ግራም ሲሆን ቴምፕሬቸሩን ከ20 ወደ 100 ለማምጣት የሚያስፈልገው የሂት መጠን ስንት ይሆናል ማለት ነው? 6144 ጁል ይሆናል ማለት ነው። ሶ the second example, how many joules of heat are required to raise the temperature of እዚህ ጋር ማሳችን 100 ግራም ናት which means 0.1 ኪሎ ግራም ማለት ነው። then ቴምፕሬቸር ደግሞ ከ20 ወደ 100 ስለሆነ ቴምፕሬቸር ቲ ኢኒሻሉ 20 ዲግሪ ሴልሺየስ ነው። ቲ ፋይናሉ 100 ዲግሪ ሴልሺየስ ነው። ስለዚህ በአጠቃላይ ቼንጅ ኦፍ ቲ ስንት ይሆናል ማለት ነው? 100 ሲቀነስ 100 ዲግሪ ሴልሺየስ ሲቀነስ 20 ዲግሪ ሴልሺየስ ነው የሚሆነው። ይሄ ስንት ነው? 80 ከልቪን ነው ማለት ነው። ሶ እዚህ ጋር የተጠየቅኩት ምንድን ነው? ኪው ነው ማለት ነው። ሶ ኪውን እንዴት ነው የምናገኘው? ቅድም ባልነው መሰረት ኤም ታይምስ ሲ ታይምስ ቼንጅ ኦፍ ቲ ነው የምናደርገው። ሲም ተሰጥቷል እዚህ ጋር። ስለዚህ 0.1 ኪሎ ግራም ታይምስ ስፔሲፊክ ካፓሲቲያችን 129 ጁል ፔር ኪሎ ግራም ከልቪን ታይምስ 80 ከልቪን ይሆናል ማለት ነው። ሶ ይሄ በአጠቃላይ ስንት ነው የሚሆነው? 1032 ጁል ይሆናል ማለት ነው። ሶ ይሄንን በዚህ መልክ ስፔሲፊክ ካፓሲቲ ካልኩሌት ማድረግ እንችላለን። በኋላ ላይ ወደ አፕሊኬሽኑ ስንመጣ በደንብ እያየን እንሄዳለን። ዜን ሌላ እዚህ ስር ያሉትን የኢንተራንስ ጥያቄዎችን እንስራ። እዚህ ጋር ስፔሲፊክ ካፓሲቲ ኢስ ኤ ላይ ኢስ ዲፍረንት ፎር ዲፍረንት ፌስ ኦፍ ዘ ሴም ማቴሪያል ብለናል። ቅድም ስለዚህ አውርተናል። ዲፍረንት ስፔሲፊክ ካፓሲቲ ፌሳቸው የሚለያይ ከሆነ ፌስ ስንል ሶሊድ ሊኩዊድ የምንላቸው ማለት ነው። ሶ የሚለያይ ከሆነ ሊኖራቸው የሚችለው የስፔሲፊክ ሂት ካፓሲቲ ዲፍረንት ይሆናል ማለት ነው። ስለዚህ ይሄ የመጀመሪያው ምርጫ ትክክል ነው ማለት ነው። ሶ ስፔሲፊክ ሂት ካፓሲቲ ዴተርማይን ዘ ሬት አት ዊች ሂት ፎሎ እንደዚህ ማለት አንችልም። ይሄን አይደለም ስፔሲፊክ ካፓሲቲን ዲፋይን ስናደርገው ቅድም ሬት አት ዊች ሂት ፍሎ ብለን ዲፋይን አላደረግንም። ይህንን እንዳትረሱ። ኢዝ ሂት ኢነርጂ ሪኳርድ ቱ ሬይዝ ቦዲ ቴምፕሬቸር ባይ 1 ከልቪን 1 ዲግሪ ሴልሺየስ ይላል። ስለዚህ እዚህ ጋር ደግሞ ምንድነው ማሱ ስፔሲፋይ አልተደረገም። ስለዚህ ይሄ መልስ ሊሆን አይችልም። ኢት ኢዝ ሜጀርድ ባይ ጁል ፔር ኪሎግራም ይላል። ይሄ በጁል ፔር ኪሎግራም ሳይሆን ሜጀር የሚደረገው በጁል ፔር ኪሎግራም ከልቪን ነው ሜጀር የምናደርገው። ስለዚህ ይሄ መልስ አይሆንም ማለት ነው። ስለዚህ ምርጫው የትኛው ይሆናል? ኤ ላይ ያለው መልስ ይሆናል ማለት ነው። ሌላ ሁለተኛ ኤ ሆት አሎይ ዊዝ ኤ ስፔሲፊክ ካፓሲቲ ኦፍ 200 ጁል ኪሎግራም ፔር ኪሎግራም ዲግሪ ሴልሺየስ ፎል ባይ this amount of 50 degree Celsius when added into water, what amount of energy is given off by the alloy if its mass is 0.3?
እዚህ ጋር ምንድን ነው የተሰጠኝ? ስፔሲፊክ ሂት ካፓሲቲ ተሰጥቶኛል። ስንት ነው? 200 ጁል ፔር ኪሎግራም ዲግሪ ሴልሺየስ ተሰጥቶኛል። ሌላ ቴምፕሬቸር ሬይዙ ተሰጥቶናል። እዚህ ጋር ቼንጅ ኦፍ ቲ 50 ተሰጥቶናል። ከዛ ማሱም ተሰጥቶናል 0.3 ኪሎግራም ተሰጥቶናል። ከዛ የሚፈልገው ምንድን ነው? ኪው ነው ማለት ነው። ኪው ስንት ይሆናል? ሶ ኪው ኤም ታይምስ ሲ ታይምስ ቼንጅ ኦፍ ቲ ነው ብለናል። ስለዚህ ማሱ 0.3 ኪሎግራም ነው ወይ ደግሞ 3/10 ማለት እንችላለን። ከዛ ስፔሲፊክ ሂት ካፓሲቲው 200 ጁል ፔር ኪሎግራም ሴልሺየስ ማለት እንችላለን። ከዛ ቴምፕሬቸር ሬይዙ 50 ዲግሪ ሴልሺየስ ነው ማለት ነው። ስለዚህ ይሄ በአጠቃላይ ስንት ይሆናል ማለት ነው? ወደ 3000 ጁል ይሆናል ማለት ነው። ስለዚህ መልሱ ምንድን ነው? ይሄኛው ይሆናል ማለት ነው። ሶ ሶስተኛ which one of the following factor on which specific capacity of conductor does not depend ነው የሚለው እዚህ ጋር ፋክተር which does not specific heat capacity does not depend on የመጀመሪያ ምን ላይ ነው? ሂት ላይ ይሆናል። ሁለተኛ ሰብስታንስ ላይ ይሆናል። ቴምፕሬቸር ላይ ዲፔንድ ይሆናል። ከዛ እዚህ ጋር ማስ ላይ ዲፔንድ ይሆናል የሚል አለ። ስለዚህ ማስ ላይ ዲፔንድ ይሆናል ማለት አንችልም። ለምንድን ነው ማስ ላይ ዲፔንድ ይሆናል የማንለው? ኦልሬዲ የተሰጠ ዋጋ አለ። 1 ኪሎ ግራም ስለሆነ የምንወስደው ለአንድ ኪሎ ግራም ስፔሲፋይ የተደረገ ማስ ስለሆነ ማሱ ላይ አይደለም ዲፔንድ የሚሆነው። ስለዚህ ኢት ዳዝ ኖት ዲፔንድ ኦን ዋት አጠቃላይ ማስ ላይ ማለት እንችላለን። በት በአጠቃላይ እነዚህን የሚይዙት ሂት ላይ ፕላስ ቴምፕሬቸር ላይ ሰብስታንስ ፕሮፐርቲ ኦፍ ሰብስታንስ ላይም ዲፔንድ ይሆናል ማለት እንችላለን። ሌላ ኢፍ ኤ ሲልቨር ባር ሃቪንግ ኤ ማስ ኦፍ 525 gram absorb this amount of heat 615 joule energy and it is temperature rises by 5 then what is heat capacity of silver ነው የሚለው። እዚህ ጋር ደግሞ የተጠየቀው ምንድነው? ሂት ካፓሲቲ ምንድነው የተሰጠኝ? ማስ ተሰጥቶኛል። ስንት ነው? 525 ግራም ነው ተሰጠኝ። ሌላ ኪው ተሰጥቶኛል 615 ጁል። ከዛ ቴምፕሬቸር ሬዝ ቼንጅ ኦፍ ቴምፕሬቸር 5 ከልቪን ወይ ደግሞ ዲግሪ ሴልሺየስ ተሰጥቶኛል። ከዛ ሲ ስንት ይሆናል ነው ጥያቄው። እዚህ ጋር የተጠየቅኩት እንዳትረሱ ሂት ካፓሲቲ ነው፣ ስፔሲፊክ ሂት ካፓሲቲ አይደለም። ሂት ካፓሲቲ ስለሆነ ቅድም ምን ብለናል? ሂት ካፓሲቲ እንዴት ነው ካልኩሌት የምናደርገው ብለናል? ሲ ታይምስ ቼንጅ ኦፍ ቲ መጠቀም እንችላለን፣ ወይ ደግሞ ሲ ኢዝ ኢኳል ቱ ኪው ኦቨር ቼንጅ ኦፍ ቲ ማለት እንችላለን። እዚህ ጋር ሲን እንዴት ነው ካልኩሌት የምናደርገው? እዚህ ጋር 615 ጁል ተሰጥቶኛል። ዜን ቴምፕሬቸር ሬይዙ ደግሞ 5 ዲግሪ ሴልሺየስ ተሰጥቶኛል። ስለዚህ ይሄንን 615ን ለ5 ሲናካፍለው ስንት ነው የምናገኘው? 123 ጁል ፐር ዲግሪ ሴልሺየስ ነው የምናገኘው ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ኤ ላይ ያለው ምርጫ ይሆናል ማለት ነው። የዛሬ ትምህርታችን ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።